ሰላም እንዴት ናችሁ? ዛሬ የሽምብራ ዱቤ በፍትፍት መልክ እንዴት እንደምንጠቀመው ነው ይዤላችሁ የመጣሁት። እዚህ ጋር የሽምብራ ዱቤውን ቀቅዬ ከተቀቀለ በኋላ እንደዚህ ትንሽ ዳመጥ አድርጌዋለሁ። ቀጥሎ ሽንኩርታችሁን ደቀቅ አድርጋችሁ ከትፋችሁ በዚህ መልኩ ድስታችሁን ጥዳላችሁ ማለት ነው። ሽንኩርታችንን እናቁላላለን። ትንሽ ውሃ ጠብ አድርገን መጀመሪያ ትንሽ ካበሰልነው በኋላ ቀጥሎ በዘይት እንጠብሰዋለን። ከዛ እርድ ነው የጨመርኩት። ከዛ ነጭ ሽንኩርትና ዝንጅብል እሱን በደንብ እናቁላለዋለን። ከዛ የምንጨምረው የሽምብራ ዱቤያችንን ነው። በዚህ መልኩ ጨምረን እሱንም እናቁላላለን። ያው እየከደንን እያበሰልን ከዛ ቲማቲም እንጨምራለን። ቲማቲም የፈለጋችሁትን አይነት መጠቀም ትችላላችሁ። እንዲህ ትንሽ ካማሰልነው በኋላ የአልጫ ቅመም እንጨምራለን። ያላችሁን የአልጫ ቅመም መጠቀም ትችላላችሁ። እሱን ጨምሬያለሁ እንደምታዩት። ከዛ ትንሽ እናቁላለዋለን። ከዛ ውሃ ጠብ አድርግበታለሁ። እንደምታዩት ጠብ አድርጌ ትንሽ አቁላለዋለሁ። አሁንም ከዛ ከተቁላላ በኋላ እንደምታዩት ውሃ ከልሼበታለሁ። የምትፈልጉትን ያህል ውሃ ትጨምራላችሁ ማለት ነው። በጣም ሳይቀጥን መካከለኛ አድርጋችሁ ውሃ ጨምራላችሁ። ቀጥሎ ያው ጨው እንጨምራለን። ትንሽ ጨው ጨምረን አማስለን ትንሽ እናንተከትከዋለን። ያው እየደረሰልን ነው። ያው የተቀቀለ ስለሆነ ሽምብራው ብዙ ሰዓት አያስፈልገውም። በዚህ መልኩ ደርሶልናል ማለት ነው። እንደምታዩት ከተንተከተከ በኋላ እንዲህ ድልድል ብሎ ቆንጆ ይሆንልናል። ደርሷል ማለት ነው። በዚህ መልኩ እንግዲህ ምርጥ የጾም ቅቅል ይዤላችሁ መጥቻለሁ። ሞክሩት፣ ትወዱታላችሁ። ጣዕሙ በጣም አሪፍ ነው። በእንጀራ እንደዚህ ፈትፍታችሁ ተጠቀሙ።